ሰላም ፋሚሊ እንዴት ናችሁ? ዛሬ ደግሞ ፀጉሬን ማድረጓል ጺሜን ፀጉር ቤት ሄዳለሁ። ፀጉር ቤት ሄጄ ፀጉሬን ፏፏ አደርገዋለሁ። አብራችሁኝ ቆዩ። ወደ ፀጉር ቤት አብረን እንሂድ። ሌትስ ጎ። እንግዲህ ደረጃውን ያው እኔ ወርደዋለሁ እታች ይገኛል። እንግዲህ ላጥ እያለን ወደ ፀጉር ቤት እንሄዳለን። እንግዲህ ፀጉር ቤት እንሄድና በለማጆች ነው የምንቆረጠው። በለማጆች ይችላሉ አይችሉም የሚለውን በእኔ ፀጉር እናየዋለን። እዛ አይሆንም ጋይዝ፣ ወረፋ ነው። ስለዚህ ቀጥታ ለማጆች ጋር ነው የምንሄደው። ገና የተመረቁ ናቸው። በእኔ ፀጉር እንደሚችሉና እንደማይችሉ አሳያችኋለሁ። የነበረኝን የመጀመሪያ የፀጉር ገጽታ አይታችሁታል። ዝም ብዬ ጥልቅ እላለሁ መጋረጃ ውስጥ። በስማ ቀጥታ ወደ ፀጉር ቤት አባቴ ገብተናል። እዚህ ይላል አባቴ። በጣም ፈርቻለሁ። ሽልትልት እንዳታረገኝ። የእውነት ደግሞ ቸከስ ናት የምትቆርጠኝ ጋይስ። ፍሪዝ ነው እንድታረግልኝ የምፈልገው እና ያለኝን አሁን የፀጉር ሁኔታ እንደምታዩት ነው። ፍሪዝ ነው ያልኳት። እንግዲህ እየከታተፈችኝ ነው። እንደዚህ ከሆነ መጨረሻው እንግዲህ የእውነት በጣም አልተመቸኝም፣ እውነቱን ለመናገር ግን አሪፍ ነው፣ ምንም አይልም የእውነት። ምክንያቱም ለማጅ ናቸው። ግን በጣም ነው በቃ የደበረኝ የእውነት። እንዴ ሽልትልት ነው ያደረገችኝ የእውነት። እስቲ ግን መጨረሻውን እንየው እንዴት እንደሚያልቅ። መጨረሻውን ነው እኔ ማየት የምፈልገው። መጨረሻ ላይ ፈገግ ነው የምታስብለኝ ወይስ የሚለውን እናያለን። እንግዲህ ጋይስ እንደምታዩት ወደዚህ ቀይራኛለች። ከነዚህ መሀል አንዷ ናት እዚህ ከቆሙት። እንግዲህ ያው ከ10 እኔ 6.5 ሰጥቻታለሁ። እናንተ ስንት ትሰጡታላችሁ? እንግዲህ ይህን ይመስላል ጋይስ። እባካችሁ ሰብስክራይብ አድርጉኝ ፕሊዝ፣ የሀገሬ ልጆች።